በalso as well እና to መካከል ያለው ልዩነት ታውቃላችሁ? ኦኬ ሶስቱም ከዚህ በተጨማሪ ወይም in addition to ለማለት ያገለግላሉ። ስለዚህ በትርጉም ደረጃ ተመሳሳይ ናቸው። ልዩነታቸው ሰንተንስ ላይ ባላቸው አቀማመጥ መሰረት ይሆናል ማለት ነው። also መሃል ላይ ነው የሚመጣው ብዙ ጊዜ። አንዳንዴ በጣም ፎርማል በሆኑ ሲቹዌሽኖች መጀመሪያ ላይ ሊመጣ ይችላል። ለምሳሌ I also speak English. also መሃል ላይ ነው የመጣው ከሜን ቨርቡ በፊት I also speak English. She also plays football. አያችሁ plays እና speak የሚሉት ሜን ቨርቦች ናቸው። ከነሱ በፊት መጣ። ቨርብ ቱ ቢ ከሆነ ያ ማለት is am are was were ከሆነ ግን በኋላ ነው የሚመጣው ቀጥሎ ማለት ነው። She is also a teacher. She is also kind ብለን እንጠቀማለን ማለት ነው። ነገር ግን አንዳንዴ በጣም ፎርማል በሆኑ አካዴሚክ በሆኑ ሲቹዌሽኖች also መጀመሪያ ላይ ሊመጣ ይችላል። also I'm a teacher. also she speaks French እንላለን። also መጀመሪያ ላይ ከመጣ ኮማ መጠቀም ግዴታ ነው። that's it. ስፖክን እንግሊሽ ላይ ብዙ ጊዜ የተለመደ አይደለም። መሃል ላይ ነው የሚመጣው። she is also a teacher ወይም ደግሞ she also speaks English ብለን እንጠቀማለን። የቀሩት as well እና to ግን ሁልጊዜ የሚመጡት መጨረሻ ላይ ነው። እንደዚህ ማለት ትችላላችሁ። ለምሳሌ she plays football as well. she plays football too. she is a teacher as well. she's a teacher too ብላችሁ መጠቀም ትችላላችሁ። ነገር ግን she's a teacher too ስንል ተጨማሪ ማለት ብቻ ሳይሆን ከሆነ ሰው ጋር ስታነጻጽሯት እሷም አስተማሪ ናት ለማለት እንጠቀምበታለን። ሶ ተጨማሪ ከሚለው ትርጉም ትንሽ ወደ አማርኛው ሲመጣ እሷም እንደማለት አይነት ሊሆን ይችላል። ሶ ከሌላ ሰው ጋር እያወዳደርን አይነት ኮንቴክስትም ይሰጠዋል ማለት ነው ጋይስ። ሶ ለዛሬ የነበረው ቪዲዮ ይህን ይመስላል። Thank you so much for watching. I'll see you next time.